ይሄ ሰማዕቷ ቅድስት አርሴማ ስዕል አይደለም። ይሄኛውም ቢሆን ቆይ ተረጋጉ። እነዚህ የምታዩቸው ስዕሎች በሙሉ ልክ እንደ ሰማዕቷ ቅድስት አርሴማ ስለ ክርስቶስ ሰማዕትነት የተቀበሉ የሌሎች ቅዱሳን አንስት ስዕል እንጂ የሰማዕቷ ቅድስት አርሴማ አይደሉም ነው እያልኩ ያለሁት። አሁን ገባችሁ? ታዲያ ትክክለኛው የሰማዕቷ ቅድስት አርሴማ ስዕል የቱ ነው? የነዚህ ትክክለኛ ስያሜ ምንድነው የሚለውን እነግራችኋለሁ። ታዲያ ይሄ የሚሊዮኖች ስህተት ስለሆነ ሚሊዮኖች ጋር መድረስ ያለበት ወሳኝ ቪዲዮ ነው። ቤተሰብ 3 ሰከንድ ሰጣችኋለሁ። ብዙዎች ጋር እንዲደርስ የሚደረገው ነገር አድርጋችሁ ተመለሱ። አመሰግናለሁ። በዚህ አጋጣሚ ይሄ ቤት ብዙ ነገር ልትማሩበት የምትችሉበት ቤት ስለሆነ ፎሎ በማድረግ ጀምሩ፣ ደስ ይለኛል። ወደ ጉዳያችን ስንመለስ በመጀመሪያ በደንብ ስራ አስምራችሁ ማወቅ ያለባችሁ ነገር ቤተክርስቲያናችን የራሷ የሆነ ትክክለኛ የቅዱሳን ስዕላት አሳሳል ስርዓት አላት። ከቀለም አንስቶ አለባበሳቸው፣ የቅዱሳኑ የሰውነት ክፍል የሚሳልበት ባክግራውንድ ላይ የሚገባው ነገር እያንዳንዱ የራሱ የሆነ ስያሜ ምክንያትና ምሳሌ አለው። ስለዚህ ለእያንዳንዱ ስዕሎች ላይ ለሚታዩት ዲቴል መረጃዎች ቤተክርስቲያናችን ተጠንቅቃና ተጨንቃ ነው የምትስለው። ወደ ዋናው ጉዳያችን ስንመለስ ቅድም እንዳልኳችሁ እነኚህ የምታያቸው ቅዱሳን አንስት በሙሉ ልክ እንደ ሰማዕቷ ቅድስት አርሴማ ስለ ክርስቶስ ሰማዕትነት የተቀበሉ ሌሎች ቅዱሳን አንስት ናቸው። ለምሳሌ ይሄኛው ሁለቱ የሰማዕቷ ቅድስት ባርባራ ሲሆን ይሄኛውና ብዙዎች የተሸወርንበት ደግሞ የሰማዕቷ ቅድስት ሉሲያ ነው። በተለይ ይሄኛው ስዕል ላይ እንደምታዩት እጇ ላይ ሳህን ይዛለች፣ ሳህን ላይ ደግሞ ሁለት አይኖች አሉ። ይሄ ከምን ጋር ይመሳሰላል? ንጉስ ድርጣድስ የሰማዕቷን የቅድስት አርሴማን አይኖች እንዳስወጣ የሚያሳይ መስሎ ሊታየን ይችላል። ነገር ግን አይደለም። ሰማዕቷ ቅድስት ሉሲያ ስለ ክርስቶስ ፍቅር አይኖቿን በራሷ አውጥታ በሳህን እንዳስቀመጠች ታሪኳ ይናገራል። የዛ ምሳሌ ተደርጎ በምዕራባውያን ዘንድ የተሳለ የሰማዕቷ የቅድስት ሉሲያ ስዕል ነው እንጂ ሰማዕቷ ቅድስት አርሴማ ተብሎ የተሳለ ስዕል አይደለም። ይሄ በታሪክ አመጣጥ የስዕሉን ስያሜ ነው እየነገርኳችሁ ያለሁት። ስለዚህ ትክክለኛው የሰማዕቷ የቅድስት አርሴማ ስዕል የትኛው ነው ካላችሁኝ አጠቃላይ ጄነራላይዝ አድርጌ ስነግራችሁ ትክክለኛውን የቤተክርስቲያን ስርዓት አሳሳለ በሚያውቁና በጾምና ጸሎት በተወሰኑት የቤተክርስቲያኒቱ ሰዓሊያን በእጅ በሸራ ላይ የተሳሉ የሰማዕቷ የቅድስት አርሴማ ስዕሎች በሙሉ ትክክለኞቹ ናቸው። ለምን እንደዛ አልኳችሁ? እያንዳንዱ ዲቴል መረጃ የሰማዕቷ ታሪክና ገድል ላይ መሰረት ያደረገ ስለሆነ፣ ስለዚህ በዛ መሰረት ኢንተርኔት ላይ የሚገኙ ትክክለኞቹ የቅድስት አርሴማ ስዕል የትኞቹ ናቸው? እነዚህ ናቸው። መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደዛ። ስለዚህ በእኔ በኩል የሚጠበቅብኝን ነግሬያችኋለሁ። ስለዚህ ከዚህ በኋላ እናንተ ማድረግ ያለባችሁ መጀመሪያ እናንተ አምናችሁ መቀበል፣ ከዛ ላልሰማ ማሰማት፣ ከዛ በኋላ በቤት ውስጥም ሆነ በተለያየ ስፍራ ላይ የምትጠቀሙት ስዕሎችን በሙሉ በጥንቃቄ እያያችሁ መግዛትና መጠቀም ነው ማለት ነው። አመሰግናለሁ።